ሰላም ሰላም ውድና እየተከበራችሁ የዩቱብ ቤተሰቦቼ እንዴት ናችሁ? እንዴት ቆያችሁልኝ? እንዴት አደረሳችሁ? እንዲሁም ክብራትና ክብራን ውድ የኢትዮጵያዊ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እወዳለሁ። እንዲሁም ቪዲዮን እንግዲህ ስትጀምሩት ኮፒ ሊንክ እንዲሁም ደግሞ ሰብስክራይብ እያደረጋችሁ እንግዲህ ዩቱቤን አባረታቱኝ ልላችሁ እወዳለሁ ውድ ቤተሰቦቼ። እንዲሁም ደግሞ ዛሬ እንግዲህ አንዳንድ ነገር ድራማም ነገር ምናምኖች ነገር እያችሁ መጥቻለሁ ማለት ነው። እሱን እንግዲህ አብረን የምናይ ይሆናል ማለት ነው። ከኔ ጋር እንግዲህ እስከ መጨረሻ እስከ ፍጻሜ ከኔ ጋር ቆዩ። አንዳንድ ነገሮች እንግዲህ በርግጥ የማሳያቸው ነገር ይኖራል። እሱን እንግዲህ አብረን እናያለን። እንዲሁም የቀረበት ቦታ ደግሞ እንወያያለን ማለት ነው። ጠብቁኝ። ሰላም እንዴት ናችሁ? ውድ ዩቱበሮቼ ቤተሰቦቼ ሰላም ሰላም፣ ውድና እየተከበራችሁ የዩቱብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ እምነት አለኝ ማለት ነው። ዩቱቤን ደግሞ ስትጀምሩት እንግዲህ ላይክ አድርጉ። ላይክ ማድረግ እንዳይረሳ። የደውል ምልክት አድርጉ። ሁሌ ቪዲዮ ስለቅ እንግዲህ እናንተ ላይ ይመጣል ማለት ነው። ዩቱበርን ደግሞ አበረታቱ፣ ሰብስክራይብ አድርጉ። ሰብስክራይብ ማድረጋችሁ እንዳይለየኝ ማለት ወዳለሁ። ስለዚህ እንግዲህ ዛሬ አንዳንድ ነገሮች አብረን እንወያያለን ማለት ነው። ስለዚህ ሀሳብና እንዲሁም ደግሞ የአንዳንዶች ነገሮች ምክሮችን ነገር ይኖራሉ ማለት ነው። እንዲሁም ደግሞ ቲክቶከሮቼ የኔ ተከታታይ ውስጤ 9060 ምናምን ሰዎች አሉ ማለት ነው። ለመቶ እየተጠጋው ነው። በዚህ አጋጣሚ ቲክቶኮችን በጣም አመሰግናለሁ። ሊንኩ ደግሞ ባዮ ስራ ላይ ቲክቶክ ባዮ ስር ከዛ ላይ የዩቱብ ሊንክ ነክታችሁ ወደ ዩቱብ የገብታችሁ ሰብስክራይብ ማድረግ ትችላላችሁ ማለት ነው። ስለዚህ ሰብስክራይባችሁ እንዳይለይ ከነበር ዛሬ እንግዲህ አብረን የምንወያያቸው ምንድን ነው ስለ አንዳንዶች ነገሮች ናቸው ማለት ነው። ከገኒ ጋር ትቆያላችሁ። እንግዲህ ምን አሰብኩ መሰላችሁ? እነዚህ ባ ብዬ ቁጭ ያልኩት ሴትዮ የለችም እና ለምን ትንሽ ቁጭ ያለን ብዬ ነው። እና በእርግጥ ስራ አልቆ ሳይሆን ስራዬን እንዴት እንደምሰራ የኩሽና እንዲሁም ደግሞ የሳሎን እንዲሁም ደግሞ እንዴት እንደማስተካከል አሁን አብረን እንቀጥላለን ማለት ነው። ቪዲዮን እንግዲህ እያቆራረጥኩ ነው እናንተ ጋር የምደርሰው። ዩቱቤን እንግዲህ ሰብስክራይብ ማድረግ እንዳይለያችሁ። በእርግጥ አበረታቱ በደንብ ማለት ነው። ከዚህ በላይ ደግሞ አዳዲስ ነገሮች እየመጣለሁ። በነገራችን ላይ ቪዲዮ መስራት ቀደም ነው ነው ዩቱበር እንደሆነ አልጠራጠርም። ስለዚህ ዩቱቤን በደንብ ሰብስክራይብ አድርጎ የወደፊት ህልሜ ነው ዩቱብ መስራት በጣም ነው በነገራችን ላይ። ስለዚህ እወዳችኋለሁ። አሁን እንግዲህ አሁን በእርግጥ በኢትዮጵያ 7 ሰዓት ላይ ወደ 8 ሰዓት እየሄደ ነው። አሁን ገና ቤት ላስተካከል ስለሆነ አብራችሁኝ ተከተሉኝ ማለት ነው። ቤቱን አጽድቼ ጨርሼ ደግሞ እዚህ ቦታ ላይ እንግዲህ አብረን እንገናኛለን ማለት ነው። እዚህ ጋር የምታዩት እንግዲህ የልጄ የሚካፑ ስራ ነው ማለት ነው። እዚህ ጋር ነው የሚካፑ የምሰራው፣ ደሜንም የማፈላው እዚህ ጋር ነው ማለት ነው ልጁ እና አብረን ተከተሉኝ። አብረን አንዳንዶች ነገሮች እያየን አብረን እንቆያለን ማለት ነው። ስለዚህ በደንብ ተከታተሉኝ። አብረን ወደ ስራችን